በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? ከሩቅ ከቅርብ የሰበሰበን በቤቱ ያቆየን እስከዚህ ሰዓት ድረስ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ነው። በቅዳሴ ሰዓት ምናልባት ከኛ ቀደም ብላችሁ የመጣችሁ ሰዎች፣ ያስቀደሳችሁ ሰዎች የሰማችሁት ወንጌል ተመሳሳይ ነው። የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ ተነቧል። መነሻ እንድናደርገው በኢየሩሳሌም ከተማ ቆዩ የሚለው የተለመደው ትምህርታችን ይሆናል። ሉቃስ ምዕራፍ 24 ቁጥር 49 በኢየሩሳሌም ከተማ ቆዩ። ቃሉን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። የተነገረ ደግሞ ለተማሪዎቹ ነው፣ በኢየሩሳሌም ከተማ እንዲቆዩ። መቼ ተነገረ? መድኃኒታችን ኢየሱስ ክርስቶስ ሲያርግ። ይሄ ሰሞን በዓለ ጰራቅሊጦስ እስኪመጣ ድረስ ስለ ዕርገቱና ስለ ተስፋው ቤተ ክርስቲያን የምትሰብክበት ጊዜ ነው። ካለፈው ሐሙስ ጀምሮ ዕርገቱን ትሰብካለች ቅድስት ቤተ ክርስቲያን። ዕርገት ደግሞ ተስፋ አለው። እነሆ እኔ እሄዳለሁ፣ እኔ ስሄድ አጽናኙ ይመጣላችኋል፣ ጰራቅሊጦስ ይመጣላችኋል። ጰራቅሊጦስ እስኪመጣላችሁ ድረስ ግን በኢየሩሳሌም ከተማ ቆዩ አላቸው። ኢየሩሳሌም ለምን እንደተመረጠ እናያለን። ከዚያ በፊት ግን ዕርገቱ በትንሹ እንመለከታለን። ስለ ዕርገቱ ምዕመናን፣ የክርስቶስ ዕርገት ሲባል ሁላችሁም መልመድ ያለባችሁ መርሳት የሌለባችሁ አንድ ቁም ነገር ይኖራል። ሁልጊዜም ቢሆን ክርስቶስ ወረደ፣ ከዚያም ከድንግል ማርያም ተወለደ፣ 33 ዓመት ኑሮ አረገ ሲባል ባጭሩ ከሰማይ መውረድ ወደ ሰማይ ማረግ መውጣት፣ ሁለቱ ቃላት ምን ማለት እንደሆኑ ሃይማኖታችሁ ነውና ልታውቁት ይገባል። አጭርም ግልጽም ነውና ልትረዱት ይገባል። ቤተ ክርስቲያናችን ኢየሱስ ክርስቶስ አረገ ከማለቷ በፊት ወረደ ማለት ይቀድማል። የወረደው ነው ያረገ እና እግዚአብሔር ኢየሱስ ክርስቶስ ወረደ ማለት ምን ማለት ነው? መጀመሪያ እናንተ ስትረዱት ወረደ ማለት መጀመሪያ ምን ማለት ነው? ሰማዩን ትቶ መጣ ማለት ነው? ሰማዩን ትቶ በምድር ብቻ ተገለጠ ማለት ነው? ወረደ ማለት ምን ማለት ነው? መጀመሪያ ምናልባት ይህን ስንል አንዳንድ ሰዎች የኛ አምላክ በሰማይ የሌለ በምድር ብቻ የተወሰነ ደግሞም ቦታ የሚወስነው የሚመስላቸው፣ ወረደ፣ አረገ፣ ተሰቀለ፣ ሞተ ስንል ቦታ የሚወስነው፣ ማህፀን የሚወስነው፣ ስፍራ የሚወስነው ልክ እንደ ፍጡር አንድ ቦታ ላይ ካለ ሌላ ቦታ ላይ የሌለ መስለው የሚረዳቸው ሰዎች ካሉ እኛም ምናልባት እንደዚህ አይነት ግንዛቤ ካለን ይህንን ማስተካከል እንድንችል ነው ይህን ጥያቄ የምንጠይቅ እና ወረደ ማለት ክርስቲያኖች ሰማዩን ትቶ መጣ ማለት አይደለም። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ እሱ ራሱ ኢየሱስ ክርስቶስ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ለእኔ ምን አይነት መቅደስ ትሰሩልኝ፣ ምን አይነት ቤት ትሰሩልኝ ያላችሁ ይላል። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ናት። በሰማይም በምድርም የሞላ አምላክ ነው። ታዲያ በምድር ካለ ወረደ ማለት ነው፣ በሰማይም ካለ አረገ ማለት ማለት ነው ያላችሁ እንደሆነ ወረደ ማለት አምላክ ሰው ሆነ ማለት ብቻ ነው እንጂ ሰማያዊ ዙፋኑን ትቶ እዚህ በምድር ተወሰነ፣ በሰማይ የለም በምድር አለ ማለት አይደለም።
ወረደ ማለት አምላክ ሰው ሆነ ማለት ነው። እስኪ አብራችሁ በሉ ወረደ ማለት በሉ አምላክ ሰው ሆነ ማለት ነው። ወረደ ማለት ማን ሆነ ማለት ነው? አምላክ ሰው ሆነ ማለት ነው። ተመልከቱ፣ አምላክ ሰው ሆነ የማያውቅ አምላክ ሰው ሆነ ለማለት ነው። ወረደ ምን እንጂ እግዚአብሔር አይወርድም አይወጣም። መውጣት መውረድ የሚባል ነገር በሱ ዘንድ የለም። በሰማይም በምድርም የሞላ አምላክ ነው። ስለዚህ ወረደ ማለት አምላካችን እግዚአብሔር ኢየሱስ ክርስቶስ ወይም እግዚአብሔር ወልድ ሰው ሆነ ማለት ነው። ታዲያ አረገ ማለትስ ምን ማለት ነው ያላችሁ እንደሆነ ደግሞ ሲወርድ ሰማዩን ትቶ ሰንብቶ 33 ዓመት ሰማይ ላይ ሳይኖር ቀርቶ ሞቶ ተነስቶ በ40ኛው ቀን ወደ ሰማይ ሄደ ማለት እንዳይመስላችሁ። ከሰማይ የወረደበት ከሰማይ የታጣበት ጊዜ የለም። በሰማይም በምድርም የሞላ አምላክ ነው። ታዲያ አረገ ማለት ነው ሰማዩን ትቶ ካልመጣ በምድር ብቻ ካልተገለጠ በሰማይና በምድር የሞላ አምላክ ከነበረ በተነሳ በ40 ቀኑ አረገ ማለት ምን ማለት ነው ያላችሁ እንደሆነ አረገ ማለት ደግሞ ሰው አምላክ ሆነ ማለት ነው። አረገ ማለት ሰው አምላክ ሆነ ማለት ነው። እስኪ ምን አልኳችሁ? አረገ ማለት ማን ሆነ? ይሄ እምነታችን ነው። በደንብ ልታውቁት ግልጽና አጭር ስለሆነ ልትረዱት ልትረሱትም አይገባም። አረገ ማለት ሰው አምላክ ሆነ ማለት ነው። ሲካረሳችሁ ወረደ ማለት ማን ሆነ ማለት ነው ብያችኋል። አቤት አምላክ በሰማይ የነበረ በሰማይም በምድርም የነበረ አምላክ እሱ ሰው ሆነ። ሰው ሆኖ አያውቅም። በሰማይም በምድርም ቢሞላም ሰው ሆኖ አያውቅም። ሰው ሆኖ የማያውቅ አምላክ ሰው ሆነ። የማይጨበጥ አምላክ ተጨበጠ። የማይዳሰስ አምላክ ተዳሰሰ። የማይታይ አምላክ ታየ ማለት ነው ወረደ ማለት። አረገ ማለት ደግሞ ሰው አምላክ ሆነ። አያችሁ፣ ሰው ከድንግል ማርያም የተገኘው ሥጋ ከድንግል ማርያም ጋር አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሃደ ጊዜ አምላክ ሰው ሆነ፣ ሰው አምላክ ሆነ። ስለዚህ አምላክነት ያልነበረው ሥጋ እግዚአብሔርነት ያልነበረው ሥጋ አምላክ ሆነ ለማለት አረገ እንላለን። ታዲያ ወደ ላይ ከፍ ከፍ ሲል ታየ። እያዩት ነው ሐዋርያቱ ያረገው። ይህስ ምንድን ነው ያላችሁ እንደሆነ የሐዋርያት ሥራ ምዕራፍ 1 ላይ እያዩት ነው ወደ ሰማይ ሲሄድ የታየ። ይሄ ምን ማለት መሰላችሁ? አትናቴዎስ የሚባል የቤተ ክርስቲያን ሊቅ ያብራራዋል። ወበእንተ በይከ ትትሜሰል በደመናት፣ ስለ ልዕልና ስለ ክብርህ በሰማያት አለ ትባላለህ፣ በሰማይም ትገለጣለህ አለ እንጂማ እግዚአብሔር አምላክ በሰማይም በምድርም የሞላ አምላክ ነው። ስለዚህ አረገ የምንለው ሲያርግም የታየው ብዙ ጊዜ የእኛ ልማድ እንደሚገርማችሁ እድገትን የምንገልጠው ወደ ላይ ብቻ ነው። አምላካችን ክርስቶስም በሰው ልማድ ነው የተገለጠው። መጽሐፍ ቅዱስ የተጻፈው በሰው ቋንቋ፣ በሰው ባህል፣ በሰው ወግ፣ በሰው ልማድ ነው። እኛ አሁን እድገትን የምንቃወም ነው። እንደ ካሮት ቁልቁል ማደግ ብለን የካሮትን ወደ ታች ማደግ ተቃዋሚዎች ነን። ወደ ላይ ቢያደግ ወደ ታች ቢያደግ ወደ ጎን ቢያደግ ምን አገባ? ዋናው ማፍራት ነው አይደል እንዴ? ወደ ታችም ማደግ ካለ ማደግ ነው። ለማንኛውም እኛ ወደ ታችን የምንረዳበት መንገድ ትክክል ስላልሆነ አምላካችን ወደ ላይ ነው ሲሄድ የታየው። ምድርን ለቆ ወደ ላይ ሄደ ማለት አይደለም። እኛ ግን ከፍታን የምንረዳው ወደ ላይ ስለሆነ ነው። አያችሁት? እነዚህ ታላላቅ ዛፎች በሙሉ ወደ ታች ሳያድጉ ወደ ላይ ማደግ አይችሉም። ለማንኛውም ወደ ታች አላደገ ወደ ላይ አያድግም። ተራ ነፋስ ይጥለዋል እና ማደግ በሁለቱም አቅጣጫ ነው፣ ወደ ታችም ወደ ላይ። የእኛ ልማድ ግን እድገትን የሚገልጠው ብዙ ጊዜ ወደ ላይ ብቻ ነው እና በዚህ ምክንያት ክርስቶስ አረገ ሲባል ይሁት ክብሩን፣ ልዕልናውን፣ ጌትነቱን ለመግለጥ መጽሐፍ ቅዱስ ወይም ቅዱሳት መጻሕፍት የተጻፉት በሰው ቋንቋና ልማድ ስለሆነ አረገ ብለው ከፍታን ወደ ሰማይ አድርገው ገለጡልን እንጂ እግዚአብሔር አምላክ በሰማይም በምድርም የሞላ ነው። ስለዚህ አረገ ማለት ስለ ሥጋ ክብር የተነገረ ነው።
ሰው አምላክ ሆኖ አያውቅም። ዛሬ በድንግል ማርያም ማኅፀን ሰው አምላክ ሆነ፣ አምላክ ሰው ሆነ። ይህንን ለመግለጥ ነው አረገ የምንለው። አንደኛ። ሁለተኛ እናንተ በምድር ተጥላችሁ የምትኖሩ ሰዎች ሆይ ከዚህ በኋላ በምድር አትቀሩም። እኔ እንደሞትኩ ትሞታላችሁ፣ እንደተነሳሁ ትነሳላችሁ፣ እንዳረግኩ እኔ ወደ ሰማይ እንደወጣሁ እናንተም ወደ ሰማይ ትመጣላችሁ ሲል ነው። ሀገራችንን መኖሪያችንን ሲነግረን ነው ወደ ሰማይ ከፍ ከፍ ሲል የታየው። አሁን ለእኛ የሚገርማችሁ ክርስቶስ ካረገ በኋላ አርገ ከመ ያለብቡ እርገተ ጻድቃን ንጹሐን የክርስቲያኖችን እርገት የክርስቲያኖችን ወደ ሰማይ መውጣት ለማስረዳት እሱ ራሱ ወደ ሰማይ ከፍ ከፍ ሲል ታየ የሚል የሊቃውንት ቃል አለ። ምን ማለት ነው? እኛ ራሱ ከዚህ ጊዜ በኋላ በዚህ ምድር ላይ መቆያ እንጂ መኖሪያ የለንም። እስኪ አብራችሁ ይበሉ። በዚህ ምድር ላይ በምስል መቆያ እንጂ መኖሪያ የለንም። ምን እንጂ ምን የለንም አልኳችሁ? አቤት መቆያ እንጂ መኖሪያ የለንም። አሁን ግን ከቅዳሴ ስትወጡ ሁላችሁ የምትሄዱት ወደ መኖሪያ ቤታችሁ ነው አይደል? እንዴት አሁን ምን አላችሁ? እዚህ ምድር ላይ ምን እንጂ ምን የለንም አሉ እና ወደ መኖሪያ ቤታችሁ ነው የምትሄዱ ስላችሁ አዋላችሁ አስተካክሉታ። ወደ ምን ቤታችሁ ነው የምትሄዱት? ወደ መቆያ ቤታችሁ ነው የምትሄዱት። መቆያ እንጂ መኖሪያ የሚባል የለም። እንዲያውም አንዳንድ ጊዜ በደንብ ስታስቡት በሰራነው ቤት ከምንኖር ይልቅ በተሰራልን መቃብር የምንኖርበት ጊዜ ይረዝማል። ቢያንስ ክርስቶስ መቼ እንደሚመጣ አናውቅም። ስለዚህ ሰዎች ምድር ላይ ከሰሩት ቤት ይልቅ የተሰራላቸው መቃብር ላይ ፉካ ውስጥ እፍኛ አፈር ሆነን የምንኖርበት ጊዜ ሳይረዝም ይቀራል። ክርስቶስ እስኪመጣ ድረስ እዚያና የምንቆይ። ስለዚህ ይሄ ምድር ለእኛ መቆያ እንጂ መኖሪያ አይደለም። መኖሪያችን የት ነው ያላችሁ እንደሆነ መኖሪያችንማ እንዲህ ነው። የዮሐንስ ወንጌል ላይ ምዕራፍ 14 መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ እይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በእኔ እመኑ፣ በእግዚአብሔር እመኑ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ፣ በአባቴ ቤት ብዙ መኖሪያ አለ። እኛም እንዲህ አለን፣ አባታችን ሆይ በየት የምትኖር እንላለን። አቤት ከአቶ እንትና ከወይዘሮ ገሌ የወረስናቸው ቤቶች በሙሉ ጊዜያዊ መቆያዎች ናቸው። ከአባታችን ከእግዚአብሔር የምንወርሰው ቤታችን ብቻ ነው መኖሪያ የሚባለው። ስለዚህ እዚህ ምድር ላይ እንግዶች ነን። የእንግድነት ጊዜያችንን ስናጠናቅቅ ወደ ሰማይ ቤታችን እንሄዳለን። ክርስቶስ ሲያርግ ያየነው እዚህ ምድር ላይ መቆያ እንጂ መኖሪያ የላችሁም፣ እንደ ሞትኩ ትሞታላችሁ፣ እንደ ተነሳሁ ትነሳላችሁ፣ እኔ እንዳረኩ ታርቁና መንግሥተ ሰማያትን ትወርሳላችሁ ሲል ተስፋ ሲሰጠን ነው። በእርገቱ ተስፋችንን ያሳየን። እዚህ ምድር ላይ ፈርሰን በስብሰን እንደማንቀር አንድ ጊዜ ደስታ፣ አንድ ጊዜ ሐዘን፣ አንድ ጊዜ ማግኘት፣ ሌላ ጊዜ ማጣት፣ አንድ ጊዜ በሽታ፣ ሌላ ጊዜ ጤና እንደ ፔንዱለም ውዝዋዜ እየተፈራረቀብን አንቀርም። በደስታ ብቻ የምንኖርበት ሌላ ተስፋ፣ ሌላ አገር እንዳለ አምላካችንን በእርገቱ ይህንን አሳይቶናል። ስለዚህ እርገት ማለት ለእኛ ተስፋችን ነው። እርገት ማለት ለእኛ ምናችን ነው አልኳችሁ? ተስፋችን ነው። ይህ ተስፋ ነው የሚያኖረን ክርስቲያኖች፣ ይህ ተስፋ ነው የሚያኖረን። ሌላ ሊቅ ምን አለ መሰላችሁ? ሌላ አንድ የቤተ ክርስቲያን ሊቅ ሰዎች ሆይ በጣም እንዳታዝኑ ፍቅራችሁን ለሰው ሁሉ አድርጉታል። ፍቅራችሁን ለሰው ሁሉ አድርጉት። ፍቅራችሁን ለሰው ሁሉ ምን በሉታል አልኳችሁ? ሰውን ሁሉ ውደዱ። ተስፋችሁን ግን በእግዚአብሔር ላይ ብቻ አድርጉዋል። ተስፋችሁን ግን በማን ብቻ? አቤት ማንም ይሁን ማን እንደ ብረት የጠነከረ ሰው እንኳን ቢሆን አንዱ የሆነ ጊዜ ላይ ጊዜ ይሰብረዋል። ጊዜ ቄጤማ ያደርገዋል ሰው። ስለዚህ በሰው ተስፋ አታርጉ። ይህ ማለት በሰው አትተማመኑ ብሎ እርስ በርስ ያለንን እምነት ማጉደል አይደለም። ግን በሰዎች ያለው ተስፋ እንዳለ ሆኖ ዋናው ተስፋችን ግን የማይሰበረው አምባችን ግን የማይቀረው የሚፈጸመው ተስፋችን ግን በእግዚአብሔር ብቻ ያለው። ሰው ቃሉን ያጥፋል፣ ሰው ቃሉን ይለውጣል።
ቃሉን የማይለውጥ ቃሉን የሚያከብር አንድ ባለ ተስፋ ብቻ አለ። እሱ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ፍቅራችሁን ለሁሉ ተስፋችሁን ግን በአንዱ በእግዚአብሔር አድርጉታል። ለእኛ እዚህ ምድር ላይ እኛ እንኳን ለራሳችን ተስፋችን አይደለም። ሰው ለራሱ ድካማችን ተስፋ አይደለም። ትምህርታችን፣ ዝግጅታችን በራሱ ተስፋ አይደለም። ዝግጅቶቻችን በሙሉ የእኛ ተስፋዎች ፍጹም ተስፋ ሊሆን አይችሉም። ፍጹም ተስፋ ያለው ማን ጋር ብቻ ነው እያልኳችሁ ነው? አምላካችን እግዚአብሔር ዘንድ ነው። ያ የተስፋ ፍጻሜ ደግሞ ምን ይባላል መሰላችሁ? እርገት ይባላል። እርገት ክርስቶስ አምላካችን ወደ ሰማይ ሲወጣ የታየበት ይሄ ምስጢር የሁላችን ተስፋ ነው። እናም በኒቅያና በቁስጥንጥንያ የተሰበሰቡ ሊቃውንት የደረሱት የጋራ ጸሎት ላይ እንዲህ የሚል ተስፋ አለ። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ፣ የሚመጣውን ሕይወት ተስፋ እናደርጋለን፣ የሙታንን መነሳት ተስፋ እናደርጋለን። አያችሁ፣ የእኛ ተስፋ ምንድን ነው ያላችሁ እንደሆነ የሚመጣው ሕይወት ነው። ምን የሚለው ሕይወት አልኳችሁ? ይሄ የመጣው ሕይወትስ ያላችሁ እንደሆነ ይሄ የመጣው ሕይወትማ ምን ተስፋ አለ? ያው እናውቀዋለን። ቅድም እንዳልነው አንድ ጊዜ ኪሳራ፣ ሌላ ጊዜ ትርፍ የሚፈራረቅበት ነው። አንድ ጊዜ ሳቅ፣ ሌላ ጊዜ ደስታ የሚፈራረቅበት ነው። ተመሳሳይ ሕይወት የሌለበት ነው። አንድ አይነት ሕይወት የሌለበት ነው። እዚህ ውስጥ መጠነኛ ተስፋዎች ይኖሩናል፣ መጠነኛ ደስታዎች ይኖሩናል። በሐዘን የሚቀየሩ በማጣት እንደዚህ ተፈራራቂ የሆነ ነገር የሚኖርበት ነው። ባጭሩ እዚህ ዓለም ላይ ያለው ተስፋ በሙሉ አንዳንድ ጊዜ የቀበሮ ደስታ ይባላል። የቀበሮ ደስታ የድሮ ቀበሮ ይላሉ መቅደመ ወንጌልን የተረጎሙ ሊቃውንት። የድሮ ቀበሮ ሞኝ ነበርና ምግብ ፍለጋ ወጥቶ በብዙ ድካም የጣዝማ ማር ካገኘ በኋላ በጣም ሲዘል፣ በጣም ሲፈነጥዝ የጣዝማ ማሩ ያለበትን ቦታ ያጣዋል እና ከብዙ ድካም በኋላ ማሩን ሊበላ ሲፈልግ በመዝለል ምክንያት ቦታውን ርቆት ስለሚሄድ ከቦታው ስለሚርቅ ምግቡን ሲያጣ አዝኖ ባዶ ወደ ዋሻው ይመለሳል። የዘመኑ ቀበሮ ግን ብልጥ ነውና በአንድ እግሩ ማሩን አቆሞ ይዘላል ይላል። ደግሞ እንዲልኩ ደስታውን ይዞ ነው የሚዘለው። ደስታችንን ይዘን እንድንዘል እግዚአብሔር ይርዳል። ደስታ ምንድን ነው ያላቸው እንደሆነ ፍጹም ደስታ ተስፋችን ነው። ተስፋችን ማን ነው? የፈጠረን፣ በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን የገለጠልን፣ በእርገቱ የእርገቱን ተስፋ የነገረን፣ ሁልጊዜ የማይለወጥ የማይከዳ፣ ጊዜያት፣ ሰዎች፣ ዘመናት ሲለዋወጡ በጊዜና በዘመን በቦታ በሁኔታ የማይለወጥ የሁላችን ተስፋ የሁላችን ፈጣሪ አምላካችን ክርስቶስ ነው። ስለዚህ ክርስቲያኖች እኛ ተስፋችን እሱ ዘንድ ነው። ይሄ ባለ ተስፋ እንዲህ አላቸው ደቀ መዛሙርቱ ባርኮ ስልጣነ ክህነትን ከሰጣቸው በኋላ በኢየሩሳሌም ከተማ ቆዩኝ አላቸው። ኢየሩሳሌም ምንድን ነው? ለምን ኢየሩሳሌም መረጠ ያላቸው እንደሆነ አሁን ብዙ አላቆያችሁም። የፋሲካ በዚያ በላይ ደግሞ የሰንበት ሰው ብዙ ሲቆይ አይወድም። ስለዚህ አንዲት ቃል እነግራችኋለሁ። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 1 ላይ ነቢዩ ሕዝቅኤልን አምላካችን እግዚአብሔር እንዲህ ብሎታል። የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና። እስኪ አብራችሁ ይበሉ። የሰው ልጅ ሆይ በውስጥ ፊትህን ወደ ኢየሩሳሌም አቅና። ማቅናት ወደ ኢየሩሳሌም ተመልከት እያለው ነቢዩ ሕዝቅኤል ፊትህን ወደ ኢየሩሳሌም አቅና። ባቢሎን ተማርኮ የሄደ ነቢይ ነው ዳንኤል። ግን ፊትህን ወደ ኢየሩሳሌም መልስ አለው። ለጊዜው ከሰባ ዘመን በኋላ እስራኤል ይመለሳሉ ብሎ ተስፋውን እየነገረ ነው። ከሰባ የስደት የምርኮ የባርነት ዘመን በኋላ እስራኤል ይመለሳሉ ብሎ ተስፋውን እየነገረ ነው። ፍጻሜው ግን አንደኛ ሰማያዊት ኢየሩሳሌም ትባላለች። ወደ ሰማያዊት ኢየሩሳሌም ተመልከት፣ በተስፋ ትኖራላችሁ። ሁለተኛ በአዲስ ኪዳን ደግሞ ወደ ቤተ ክርስቲያን ተመልከቱ ማለት ነው። አሁን በኢየሩሳሌም ከተማ ቆዩ ማለት ወደ ቤተ ክርስቲያን ማለት ነው። በማቴዎስ ወንጌል ምዕራፍ 5 ላይ በኢየሩሳሌምም ቢሆን አትማሉ የሚል ቃል አለ። የማቴዎስ ወንጌል ምዕራፍ 5 በኢየሩሳሌምም ቢሆን ምን አትበሉ? በኢየሩሳሌም አትማሉ ማለት ይህች በፍልስጤማውያን ተከባ ያለችው ኢየሩሳሌም እንዳይመስላችሁ የታላቁ ንጉሥ ከተማ ናትና። መቼስ ቤንጃሚን ኔታንያሁ እንዳልሆነ ግልጽ ነው። ወይ ደግሞ ሌላ
ማነው ቤንጎሪዮን ምናምን የሚባሉ የመሰረቱ ስለነሱ እያወራ አይደለም። ታላቅ ንጉሥ የሚባለው ኢየሩሳሌም የመሰረታት ምናምን ሰው አይደለም። የታላቁ ንጉሥ ከተማ ናትና በኢየሩሳሌም ብሬውን አትማሩ። ታላቁ ንጉሥ ዓለምን ፈጥሮ የሚገዛው ንጉሠ ነገሥት የእጅ ብልጫ የማይሽረው ነው። የእጅ ብልጫ የማይሽረው ንጉሣችን መድኃኔ ዓለም ኢየሱስ ክርስቶስ ነው። የታላቁ ንጉሥ ከተማ ናትና የተባለችዋል። ንጉሡ የፈጠራት የሰራት በባህሪው ነግሶ የሚኖርባት መድኃኔ ዓለም ኢየሱስ ክርስቶስ ነው። ንጉሥ ታላቅ ንጉሥ የተባለ ኢየሩሳሌም የተባለች ማናት? ቤተ ክርስቲያን ማናት አልኳችሁ? ከቤተ ክርስቲያን ይለየኝ ብላችሁ አትማሩ ማለት ነው። ከኢየሩሳሌም ከቤተ ክርስቲያን ያውጣኝ ብላችሁ አትማሩ ማለት ነው። ስለዚህ ተመልከቱ፣ በኢየሩሳሌም ከተማ ቆዩ ማለት ለጊዜው በማርቆስ እናት ቤት ተሰብስባችሁ ማለት ሲሆን ፍጻሜው ግን መንፈስ ቅዱስ በሚወርድበት እግዚአብሔር እናንተን በሚያነጋግርበት ጸሎታችሁን በሚሰማበት እንባችሁን በሚያብስበት አንድ ልብ ሆናችሁ አንድ መንፈስ ሆናችሁ አንድ ሕሊና ኖሯችሁ በምትጸልዩበት ቤተ መቅደስ ተሰብስባችሁ ጠብቁኝ ማለት ነው። ኢየሩሳሌም ማለት የቤተ ክርስቲያን ምሳሌ ናት። በዚያ ቆዩኝ ተስፋውን ኃይልን እስክልክላችሁ ድረስ አላቸው። ክርስቲያኖች የምድርን ኃይል የምናሸንፍበት ረሃቡን፣ ጦርነቱን፣ ስደቱን፣ ሌላውን መከራ ሁሉ የምናሸንፍበት ኃይል የሚገኘው ኢየሩሳሌም ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን የኃይል ቤት ናት። ቤተ ክርስቲያን የምን ቤት ናት አልኳችሁ? የኃይል ቤት። ምን አይነት ኃይል ያላቸው እንደሆነ መቼስ በስጋዊ ኃይል የሚመዘን ኃይል አይደለም። በምግብ የሚመጣ ኃይል አይደለም። በስፖርት የሚመጣ ኃይል አይደለም። በስጋ ጥንካሬ የሚመጣ ኃይል አይደለም። ከላይ ከአርያም የመጣ መንፈሳዊ ኃይል ሰዎችን ኃይለኛ የሚያደርግበት ብርቱ የሚያደርግበት ለዚህ ዓለም መከራ የማይዝሉ ፈተና እንዳይመጣባቸው የሚያደርግ አይደለም። ፈተና ቢመጣባቸው እንኳን ደስተኞች እንዲሆኑ የሚያደርግ ኃይል ነው። ለምሳሌ በኢየሩሳሌም ከተማ ቆዩ አላቸው። ቆዩ። ከዚያስ ምን አይነት በረከት አገኙ የሚለውን ነግሬያችሁ ትምህርቱን ልጨርስ። የሐዋርያት ሥራ ምዕራፍ 5 ላይ ኢየሩሳሌም ላይ ቆዩ ሐዋርያት። በኢየሩሳሌም እንደ ተስፋው ቃል ሰማያዊ ኃይልን አገኙ። ከዚያስ የሐዋርያት ሥራ ምዕራፍ 5 ላይ ሄደው ሲሰብኩ ሐዋርያቱ ከኢየሩሳሌም መንፈሳዊ ኃይልን አግኝተው አይሁድ ተሰብስበው እኒያ ሐዋርያት የኢየሱስ ክርስቶስ ተማሪዎች ክርስቶስን ከገደልነው በኋላ ደግሞ ክርስቶስ ሞተ ተነሳ እያሉ ሊያስተምሩ ነው ብለው ሐዋርያት እንደበደቧቸው፣ ገረፏቸው። ሁለተኛ ስለ ኢየሱስ ክርስቶስ እንዳያስተምሩ ገሰጿቸው። በጣም ደብድበዋቸው፣ ገርፈዋቸው፣ አቁስለዋቸው ሲወጡ የሆነው ነገር እንዲህ ነው። ወወጡ ማውን ዘይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ። የመንፈስ ቅዱስን ኃይል አግኝተዋልና የመንፈስ ቅዱስን ጸጋ አግኝተዋልና ደስ እያላቸው ወጡ ይላል። የተደበደበ ሰው እያለቀሰ ነው የሚወጣ እየተደሰተ? እስኪ ንገሩ ክርስቲያኖች። አቤት ይቅርና መደብደብ ብንሰደብ እየተደሰትን እንወጣለን? ክርስቲያኖች አኩራፊዎች የምንሆነው ሆነ ባለሆነው አንዳች መንፈስ ቅዱስ ኃይል ስለሌለን አሁን እኛ በዚህ ዘመን በሃይማኖት ምክንያት በክርስቲያናዊ ሕይወታችን ምክንያት ማተም በማሰራችን ክርስቲያን በመሆናችን የሚደርስብን የትኛውም መከራ ከሰው ይሁን ከአጋንንት ከራሳችንም ይሁን ምናልባት መከራው የሚያሳዝነን ከሆነ መከራ የሚሰብረን ከሆነ አንድ ነገር እርግጠኛ ነን። በውስጣችን አጽናኝ የሆነው ኃይል ከኢየሩሳሌም የሚገኘው ኃይል ከቤተ ክርስቲያን የሚገኘው ኃይል እኛ ጋር አላደረም ማለት ነው። በእኛ ስራ አልሰራም ማለት ነው። በኢየሩሳሌም በቤተ መቅደስ የሚገኘው ኃይል ግን በመከራ እንኳን የሚያስደስት ነው። በመከራ ጊዜ እንኳን ደስታ የሚሰጥ ነው። የሚሰብር አይደለም፣ ሰባሪያችንን የሚሰብር ነው። የትኛውንም ክፉ ነገር መቋቋም የሚችል ነው እና ሐዋርያት በኢየሩሳሌም ከተማ ያገኙት ጸጋ ነው። በኢየሩሳሌም ከተማ ቆዩ ተብለው ምን አገኙ ለሚለው ጥያቄያችን መልስ እንዲሆን ብዬ ነው የነገርኳችሁ። አያችሁት? ሰው ብዙ ነገር የሚሰብረው እንደ ቄጤማ ለሙቋሳ የምንሆነው ሰዎቻችን ይሄ ከሰማይ የወረደው አጽናኙ ኃይል እኛ ላይ ምናልባት ስላልሰራ ይሆናል፣ እኛ ጋር እንዲሰራ ስላልፈቀድ ይሆናል። ስለዚህ ክርስቲያኖች ብርቱ መሆን ከፈለግን፣ ጽኑ መሆን ከፈለግን፣ ባለተስፋ መሆን ከፈለግን
ተስፋ የሚቀዳባት የተስፋ ምንጭ ሆነችዋ ምድራዊ ኃይል አይደለም። ዝም ብሎ እንዲሁ ፔንኪለር የሆኑ ተስፋዎች በየትም ቦታ ሊገኙ ይችላሉ። አይዞ ባይ ከሚሉ አማካሪዎች ሊገኙ ይችላሉ። ከስነ ልቡና ባለሙያዎች ሊገኙ ይችላሉ። ይሄ የስነ ልቡና ባለሙያ አይደለም። እዚህ ቤተክርስቲያን ውስጥ ያለው እዚህ ኢየሩሳሌም ውስጥ ያለው የስነ ልቡና ባለሙያ አይደለም። ልብን የፈጠረ አምላክ ነው። የስነ አእምሮ ባለሙያ አይደለም። አእምሮን የሰራ አምላክ ነው። እዚህ ቤተክርስቲያን ውስጥ ያለው አእምሮን የሰራ ልብን ያጸና እሱ እግዚአብሔር ደግሞ ልባችንን ሲቆጣጠረው አእምሮአችንን ሲቆጣጠረው ምክር ሰጥቶ አይደለም፣ ራሱን ሰጥቶ ነው። አማኞችኛ ራሱን ሰጥቶ የሚያጸና መንፈስ ቅዱስ ራሱን አብልቶ ራሱን አጠጥቶ ማደሪያዎቹን አድርጎ መቅደሶቹ አድርጎ የሚያጸናን ከክርስቶስ በስተቀር ሌላ ማን አለ? ከመንፈስ ቅዱስ ውጭ ሌላ ማጽናኝ ኃይል አለ? ስለዚህ በኢየሩሳሌም ከተማ ቆዩ። ለጽናታችን፣ ለጽድቃችን፣ ለተስፋችን የምትመጥነን ቅድስት ቤተክርስቲያናችን ናት። ከቅድስት ቤተክርስቲያናችን፣ ከተስፋ ቤታችን፣ ከጽናት ቤታችን፣ ከተስፋ ቤታችን አምላካችን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ከምናገኝባት ከቅድስት ኢየሩሳሌም ከቅድስት ቤተክርስቲያናችን የሚያወጣን ነገር እንዳይኖር አምላካችን እግዚአብሔር ከነማተባችን ከነፍቅራችን ከነሰላማችን በኢየሩሳሌም ከተማ በቅድስት ቤተክርስቲያን ሁላችንን ያቆየን። ስብሐት ለእግዚአብሔር።